ሰርቄ ዛሬ ገና በቃ ሞከርኳት አይደል? አበረታታ ጀማሪ ሊሆነ አበረታታ ወዶኔ ሄደ ዛሬ ምን እንደቆ ወይም ደግሞ ቸራል ሳይሆን ይችላል። አይዟችሁ ብራቮ ባለስ የለም እንዴ ባለስ ምንድን ነው የሚያጮህ? ምን ያጮሃል? ቀስ ብለህ አታወራም እንዴ? ኧረ ወንድሜ ወይ ዛሬ ነው ወጣኝ ሩዝ አለህ እንዴ? ታዲያ ቀስ ብለህ እንትን አትልም? ምን ያጮሃል? የሀገር ውስጥ ነው የውጭ? ምንድን ነው አስገባው? ማን ነው ማስገባልኝ? ዋው አስገብቶብኝ ነው አስገባው አንተ። ለዚህ ነው እንደዚህ የምትጫወት ከስልክህን ወደዛ ከየትም እየመጣ እኔ የምትገዛኝ መስሎኝ ነው እንጂ ወንድም ቀበቶ አለ። ቀበቶ ፈልገሽ አለ? ቀበቶ ስንት ነው? 150 አቅማለሽ? እሺ 150 ብር። እሺ ያዥ 50 ብር መልሳለሽ። ቼኑ ስንት ነው? ቼን ፈለግሽ እንዴ? ቼን 100 ብር ዳንቺ ደንበኛ ስለሆንሽ 100 ብር እኮ ነው ያልኩት። 50 ብር ትሰጠኛለህ? ይሄ ስንት ነው ያልከኝ? ይሄኛው 150 እና ይሄስ? ይሄ 100 ብር እና 250 ማለት ነው። 250 እና አልተማርክም? እየውስጥ ስንት ነው እጅ ላይ ያለው? እጅ ላይ 200 እዚህ ጋር 250 እና ምንድን ነው የምትለው?哎呦我的妈！ወጋ ነው እዚህ በህፃንነቱ ስልክ ነው ይሰራለት። ይሄ ነው ሁለት ነቃ ብሎ ሄድም እንዴ? አንቺ ጩጬ በቃ ስልክ መስረቅ ለኪ በቃ ከባለሽ ይቀራል። አረ ገብቶሻል? ወንድሜ ሰጣታል 2 ሰዓት እቺ ደሞ እኮ የኔ ጥቁራት ሆኖ እንጂ ከኔ ጋር ቆጭኩ እስቲ እንዴ ተጻልሽ ነው ብዬ እኔ አንተ ልበላ እንደዚህ ከመናረክ እንደዚህ እና እንደዚህ እንዴ እና ማለት ነው እንዴ የቤቱ ውሻ ነው ማረግ ምን የጓጉንቸር ፊት ነሽ ስታስጠይ እንዴ ማንም ህፃን መጫወቻ ነው እንደዚህ ሰፈር ህፃን ልጅማ ቆይታ እኔ ፍቅር ማን ነው? እኔ ነው እኔ ነው ወደ ውስጥ ይሻላል። እሺ ወደ ዳውን ውስጥ ገብተን በቃ እንትን ግን ከዛ በፊት እቺ ልጅ ካልስተካከለ ጨነቀሽ እዚህ እኮ ይለኝ ትስቂያለሽ። ሰው ቆጣሪ አላጠፋሽም? ቆጣሪውን አይደለም አንተን ነው የማጠፋ። አፍቃሪ ጥቂት ሳልጠርጋ እንጂ አፍቃሪ አይዞሽ በቃ ፈጣሪ እሺ ወንድም እጅ ቋጥቼ ነው። ኧረ ሰርቼ መለወጥ እፈልጋለሁ። ኧረ እያያችሁኝ ይለፉ። ኧረ ወንድም ይወይ ልጅ
እኮ አቤ መልኳ ሴት ነበር ይላል ቆሮ እንዴት አመጣን ያልኳት ኧረ እንደው ለኔም አልሆነም አማር ያማል እንዳንተ አንተ ውሻ ወሰኔ ገበተና ወጣና ነው ወድና ወረድ በለው ችግር የለውም ወረድ ታው በቃ ታው ችግር የለውም ያ እንደዛ አይደረግም። በቃ ተረጋጋ። ምንድን ነው ያልከው? ወንድሜ ሙት እሱ ኧረ ወይ ወንድሜ ሙት ኧረ ወሽ ምንድን ነው ያየው? ኧረ ምንም እየረዳችሁት እናንተ ትመስዋል። አፈር ብላ ማማዬ አቋምሽን እንዴት አባቱ እንደምን ቆም ብለሽ አውሪኝ አትሩጪ። ኧረ ቁሚ ማማዬ። ኧረ ውበትሽ ይለያል ማለት ሳቁጭ ብለሽ ደምቀሽ ትታያለሽ በሞንዴት ታምራለሽ አንቺ ብራዘር በጣም በያነኛ ስተኝ የጆሮ እንትን ስተኝ ኢትዮጵያን ወሬ ከመስማት አይደለም እዚህ መቆርቆር ነው። ሰንደና ይመች 100 ብር ነበር። ዝርዝር የለሽም አባ? የለኝም። 100 ብር የለም ነው አላ እንዴው ነበር ቴንክ አገኘሁኝ። አንተ ዝርዝር አግኝተህ ምን ቅድም 100 ብር ሰጥቼ 200 ሰጥቼ 100 ብር አይደል ያልከው? እንካ 100 ብር 200 ብር አይ ያንቺን ካየሁ ጀምሮ በቃ እንቅልፍ መተኛት አልቻልኩም። ወይኔ ለኔ ወንድሜ ምን የሰራሽው? ሲያሳዝን እንጂ ሰጪው እንዳለም ያስቀምሻል። ሰላም ምን ነበር? ቶሎ ፍቅር እያያዘኝ አስቸገረኝና መድኃኒት ፈልጌ ነበር። ቶሎ ነው ፍቅር እንይዘ? አዎ የኔ ፍቅር አረሙዬ ያበድቃ ነው ህፃን እስቲ ቀስ ብለህ መጀመር ህፃን እያለች ዋናው በተግባር ነው። ቆይ ማላሳይሽ ተግባሩ እዚህ ላይ ቁጭ ነበረ ማለት ኧረ ጉድ መሰራት ኧረ ጉድ አንቺ ምን አባሽ ነው የምታረገው? ጋሼ ቤተሰብ ስለሌለ ትምህርት መማር እና ምን አባ ነው የሚያማታው? ትምህርት ቤት እዚህ አካባቢ አለ ብሎ ይኖር ጋሼ ወይ እና ምን ፈልገህ ነው ታረከው? መስግበኝ ነው ገና አልተማርሽም እስካሁን? አዎ ነሽ ላስመዝግብሽ የኔ አባት ነኝ። ስንት ነው ይቀርሽ? 100 ብር መልስ ቶሎ በል። መልስ እንትን ውሰድ። ጨምሬያለሁ ውሰደው። ሄሎ አፋልጉኝ ለጥፋችሁ ነበር? አዎ አየኸው? አላየሁት። አንቻጭር ሰውዬ ግድ ባላ ምናምን ማግኘት ትችያለሽ? እሺ ውሻ እንኳን ይችላል እኮ ከውሻ እንኳን የማትችያለሽ ነው። ምን አድርጎ ነው የፈጠረ? አንተ መዋኘት ትችላለህ? አሳ በላይ ብራዘር በጣም ነው የምችለው። በአንተና በውሻው መሀል ምን ልዩነት አለ? ኤቲኤም ይሰራል አባት? አዎ ይሰራል። ይሰራል። ቴንክ ዩ። ቀረኩ ምንድነው? እኔም ቀርቶብኝ ነው እናጠባብኝ። ደግሞ ዛሬ ትሰጣለችኝ እኮ አንቺ ባላፍት። አዎ እኔ እያለሁ ያንተ ብቻ ነው አይቀርም። 200 አታንስ። ኧረ ይጨመራል። ለምንድን ነው ደሞዙን የከለከልኩ? ማን ስለሆንክ ነው አንተ? በለው ገማ በዚህ እርሜያቸው እንደው ከረሜላ ትመጣላችሁ እንዲሁ የማትለወጡ ሰዎች እናንተ ጓደኛ ስንት ነገር ይመጣሉ። አሁን እኮ የቀረ ጭቃ ማውካት ነው። ኧረ የእናንተ ስጠና እንደኛ የሥራ ሰው ነው። እሺ የማይሆን ሰው ሰፈሩ ተቀውጧል። ስንባሽን ባንቺ ደግሞ ምን ተፈጠረ? ወንድምሽ በውርስ ጉዳይ የምትከራከሩት ወንድሜ አዎ መርዙን ጠጥቶ ሆስፒታል ገብታ ደርሰነው መጣን እኮ። በእናትህ ከዛስ ተመስገን ነው። ተረፈ። በእናትህ ተረፈ። እንዴት ተረፈ? እንዴት ተረፈ ማለት የውጭ ሀገር ነው
ኢትዮጵያ የወሰደው? የሬ ሀገር ውስጥ ነው የወሰደው። አይ እንደው እዚህ ሀገር እንደው እዚህ ኢትዮጵያ ላይ እኮ ወይ ኦሪጂናል ዕቃ ያመርቱ። እንደው መቼ ነው ኦሪጂናል ዕቃ የሚያመርቱ? አያትህን እንደምትላ ማለት ነው። እናቴ ነገ ጸበል ቅመሽ። አያቴ ሙቾ ይል እንዴ አንተ? እሺ እናትህን ንገራት። እናቴ እዚህ ሀገር አለች እንዴ? እንደውም አልተጠራችም። ና እማ፣ ኧረ መሀል አስፋልት ላይ ብቻሽን ምን ታደርጊያለሽ? አንተ ጻልሽ አይደል እንዴ? እሷ ጋር ምን ታደርጊያለሽ? ማን ነው አንተ? ማን እንደሆንኩ አታውቅም። ምን እኮ ይችላል ነው። እኔ በቃ ሄደውች እኔ ልክፍተኛ ባላገኝ